ከዱዓዎች ሁሉ ምርጥ ዱዓ ዘውትር ነቢይም ዓለይሂ ሰላቱ ወሰላም ያደርጉት የነበረው ዱዓ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር የሆነው አላህ ሆይ ዱንያም ላይ መልካም ነገር ስጠን፣ ኢማን ስጠን፣ ያንተን ፍላጎት የምናውቅበትን እውቀት ስጠን፣ ደጋግ ልጆችን ስጠን፣ መልካም የትዳር አጋር ስጠን፣ ኸይር የምንሰራበት ሀብት ስጠን ማለት በዱንያ መልካም ነገር ስጠን ማለት መልካምን ሁሉ የሚያካትት፣ በአኺራም መልካም ነገር ስጠን ማለት ጀነትን ስጠን ማለት ያንተን ፊት ከሚያዩት አድርገን ማለት ወቂና ዐዛበን ናር አኺራ ላይ ከሚያስፈሩ ነገሮች ሁሉ እዚህ ዱንያ ላይ ሆኖን ከሚያሳስቡ ነገሮች ሁሉ ከባዱ የጀሃነም ቅጣት ነው፣ የአኺራ እሳት ነውና ዱንያ መልካሙን አኺራ መልካሙን ከመስጠትህ ጋር ለኛ ከሳትህ ጠብቀን አኺራ እሳት ጠብቀን ብለን ዱዓ ማድረጋችን ነቢዩ ዓለይሂ ሰላቱ ወሰላም የጠየቁትን ትልቅ ነገር መጠየቅ ነው። ከጃዮች መሆናችንንም ማሳወቅ ነው። ጾምና ዱዓ ረመዳንና ዱዓ ጥብቅ ቁርኝት አላቸው። ዱዓ ብሎ ማለት አላህን የሚፈልጉትን የሚመኙትን የሚወዱትን ስጠኝ ብሎ መጠየቅ፣ የሚጠሉትን የሚፈሩትን ነገር ደግሞ ከሱ ጠብቀኝ ብሎ መለመን ማለት። ዱንያ ላይ ያለ በሙሉ ይሄ ያስፈልገዋል። ዱዓ ማድረግን መለመንን አላህ ይወዳል። የሰው ልጅ ስትጠይቀው ይቆጣሃል፣ ይጠላሃል። አላህ ደግሞ እሱን መለመን ስታቆም ይቆጣሃል። የሰው ልጅ ስትጠይቀው ፊቱን ያዞርብሃል፣ በሩን ይዘጋብሃል። አላህ ስትጠይቀው በሩን ይከፍትልሃል። ስለዚህ ስትጠይቀው የሚቆጣን በር የሚዘጋብህን ትተህ ስላልጠየቀው የሚቆጣውን ወደ እሱ ስትዞር ፊቱን የሚያዞርልህን ናም ይልህን አላህን ጠይቅ ተብሏል። ስለዚህ አላህ ዱዓ ይወዳል። ዱዓ ማዘውተር፣ ዱዓ ማብዛት አላህ የሚወደውን ነገር ማድረግ ነው። የአላህን ውዴታ ማግኛ መንገድ ነው።